የከበረ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ ቆዩ። ወደ ቀዳሚ ዜና ስናልፍ የጀግንነትና የህብረ ብሔራዊ አንድነት መገለጫ ለሆነው ሰንደቅ ዓላማ ክብር መስጠት የሁሉም ዜጎች ኃላፊነት መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። 18ኛው የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መርህ ቃል በቦንጋ ከተማ ተከብሯል። ታምራት ኃይሌ ያዘጋጀውን አማኑኤል ክፌ ያቀርበዋል። በመርሃ ግብሩ ንግግር ያደረጉት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ሰንደቅ ዓላማችን የአብሮነትና የአንድነት መገለጫ የሀገር አርማ መሆኑንም አስገንዝበዋል። በቅርቡ የተመረቀው የህዳሴ ግድብ እንደ ሰንደቅ ዓላማችን የሚያስተሳስረን ትልቁ የወል ሀብታችን ነው በማለት ገልጸውታል። በመሆኑም የሀገር ክብር መገለጫ ለሆነው ሰንደቅ ዓላማ ተገቢውን ክብር መስጠት የዜጎች ኃላፊነት መሆኑን አስገንዝበዋል። ተረዳተን እያንዳንዳችን ተሳትፎ አስተዋጽኦ አድርገን በድል ያስመረቅነው የታላቁ ህዳሴ ግድባችንም እንደዚሁ እንደ ሰንደቅ ዓላማችን እኛን የሚያስተሳስረን አብሮነታችን፣ አንድነታችን የሚያጠናክር ትልቁ የጋራ ወይም የወል ሀብታችን ነው። ስለሆነም እንደዚህ አይነት የጋራ እሳቤን የሚያሰርጹ ጉዳዮችን ሁላችንም ምንም አይነት ልዩነት በመካከላችን ቢኖር የሀገራዊ ክብር፣ ብሔራዊ አንድነትን የሚያጠናክሩ ሉዓላዊነታችንን የሚያስከብሩ ጉዳዮችን እለት እለት የምንዘክርበት፣ እለት እለት የምናከብርበት፣ እለት እለት የምናስታውስበት ሊሆን ይገባል። በዓመት አንድ ጊዜ እንደዚህ ክብር ሰጥተን የምናከብረው እንደተጠበቀው ሆኖ ግን በእኛ ዘንድም በየቦታው የሰንደቅ ዓላማ ስነ ስርዓት በሚደረግበት ሰዓት የኢትዮጵያ ሕዝብ መዝሙር በሚዘመርበት ወቅት ለሰንደቅ ዓላማው ለኢትዮጵያ ሕዝብ መዝሙር የምንሰጠው ክብር የተለየ ሊሆን ይገባል። የካፋ ዞን ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ግርማ ደፋር ባደረጉት የእንኳን ደህና መጣችሁ ንግግር የሰንደቅ ዓላማ ቀን ጥቅምት ወር በገባ በመጀመሪያው ሳምንት እንዲከበር በሕግ የተደነገገ መሆኑንም ገልጸዋል። ለሰንደቅ ዓላማ የሚገባውን ክብር በመስጠት ለቀጣዩ ትውልድ ማስተላለፍ እንደሚገባም አስገንዝቧል። ሰንደቅ ዓላማችን በዓለም አደባባይ ላይ ከፍ ብሎ ነፃ አገር፣ ነፃ ሕዝብ አንገቱ ቀና አድርጎ የሚሄድ ዜጋ እንዲኖረን በርካታ ዜጎች ይህንን ሰንደቅ ዓላማ ክብር ለማስጠበቅ የህይወት መስዋዕትነት፣ የአካል መስዋዕትነት እና ሌሎች ማንኛውም እንደ ዜጋ የሚጠበቅባቸውን ሁሉ በየተሰለፉበት ግንባር እየከፈሉ እስከዛሬ ነፃ አገርና ከፍ ያለ ሰንደቅ ዓላማ አስረክቦናል። በመሆኑም ይህንን ሰንደቅ ዓላማ ቀን ስናከብር ባለፉት ጊዜያት ይህንን ሰንደቅ ዓላማ አስጠብቆና አስከብሮ ያቆዩልን የጥንት አባቶቻችን፣ አያቶቻችንና ዜጎቻችንን በማክበርና አሁን ያለን ትውልድ አሁን ካለንበት በላይ ከፍ ብሎ በተለያየ ደረጃ ሰንደቅ ዓላማችን ከፍ ብሎ እየተከበረ እንዲሄድ ለማድረግ ቃላችንን ዳግም የምናድስበት ቀን ነው። የክልሉ ፓብሊክ ሰርቪስና የሰው ሀብት ቢሮ ኃላፊ አቶ ንጉሴ ወልደ ጊዮርጊስ የመወያያ ሰነድ ባቀረቡበት ወቅት እንደተናገሩት ኢትዮጵያ ከራሷ አልፋ ለሌሎች አፍሪካ ሀገራት ነጻነትን ያሳየች ሀገር መሆኗንም ጠቁሟል። የሰንደቅ ዓላማ በዓል የሚከበርበት ዋና ዓላማው ህብረ ብሔራዊ አንድነትን በማጠናከርና የሀገር ፍቅር ስሜትን ለቀጣዩ ትውልድ ለማስተላለፍ እንደሆነም አስገንዝበዋል። በመርሃ ግብሩ ላይ የተሳተፉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደና የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ሀብታሙ አለሙ በበኩላቸው ሰንደቅ ዓላማ ህዝቡን ለአንድ ዓላማ እንዲቆም የሚያስችል የጋራ ስነ ልቦና የሚገነባ መሆኑንም አስገንዝበዋል።
ሌሎች አስተያየት ሰጪዎችም የሰንደቅ ዓላማን ክብር የሚያጎሉ ሀሳቦችን አንስተዋል። የጸጥታ አካላትን ጨምሮ የተለያዩ ባለድርሻ አካላት በመርሃ ግብሩ ላይ የተገኙ ሲሆን ስነ ስርዓቱ የተቋጨው የኢትዮጵያ ሕዝብ መዝሙር በመዘመርና ሰንደቅ ዓላማ በመስቀል ነው። በአባቶች የህይወት መስዋዕትነት የቆየውን የሰንደቅ ዓላማ ክብርና ኩራት የአሁኑ ትውልድ በተግባር በመድገም ማስቀጠል እንዳለበት በቦንጋ ከተማ ብሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት አስተያየት የሰጡ ተማሪዎችና መምህራን ተናገሩ። አስተያየት ሰጪዎቹ 18ኛውን ብሔራዊ የሰንደቅ ዓላማ ቀንን መነሻ በማድረግ ሀሳባቸውን አጋርተዋል። የዘገበው ታደሰ ወልደሰንበት ነው። ምህረት ማሞት አቀርበዋለች። 18ኛው የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን ሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል በሀገር ደረጃ ተከብሯል። ለሰንደቅ ዓላማ አባት አርበኞቻችን የህይወት መስዋዕትነት በመክፈል ያስረከቡን የነጻነት የአንድነትና የአብሮነት አርማ መሆኑን የተናገሩት የቦንጋ ብሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት ተማሪዎችና መምህራን ስለ ሰንደቅ ዓላማ የሚከተለውን ሀሳብ አንስተዋል። ሰንደቅ ዓላማ ስንል በውስጡ ትልቅ ዓላማ አንግቦ የሚሄድ የሀገርን ነጻነት የሀገራችንን ነጻነት የምናውጅበት የራሳችንን ነጻነት የምናውጅበት ትልቁ ዓላማችን ለዛ ነው ሰንደቅ ዓላማን የምናከብርበት። ዘንድሮ 18ኛ ጊዜ ሲከበር ደግሞ የዘንድሮ ለየት የሚያደርገው ዘንድሮ ሀገራችን ትልቅ የራሷ የሆነ ትልቅ ነገር አሳክታለች። ግድቧን አስገንብታ አስጨርሳለች፣ አስመርቀዋለች። ያንንም በዛም ማስመልከት እንችላለን። ግድቧን ስታስመርቅ ደግሞ እዛ ላይ የኛ አሻራ አለበት፣ የኛ ባንዲራ አለበት። በሀገሯ ልጆች ብቻ የተመሰረተ ወይም የተገነባ ግድብ ነው። ያንንም ለማሰብ ይሆናል። የራሳችን የጀግኖች አባቶቻችን ሀገራችንን ለማስጠበቅ ደማቸውን አጥንታቸውን ከስክሰው ያፈሰሱበት ብዙ ነገር ያደረጉበት ሀገራችንን ለማስጠበቅ የምንጠቀመው ዓላማችን ነው ሰንደቅ ዓላማችን ብዬ አምናለሁ። አረንጓዴ ቢጫና ቀይ ህብረ ቀለም አለው። አረንጓዴው በራሱ ያው ልማት ነው። ለምለም የሆነች አገር መሆኗን ነው። ወደ ቢጫው ስንሄድ ብሩህ ተስፋ ያለን አገሮች አንድነት ያለን አገሮች መሆናችንን የሚያሳይ ነው። ከዛም አልፎ ቀዩን አርማ ስንመለከት ደግሞ ያው ፓትሪዮቲዝም ወይ የጀግንነት የአገር ወዳድነት ተግባር ያለውና ትልቅ አፈጻጸም ያለው በጣምም መሰራት ያለበት ጉዳይ መሆኑን አስባለሁ። ያው ከኋላ ትንሽ የአያያዝ ክፍተቶች እየመጡ ያስቸግራሉ እንጂ በጣም ክብር ሊሰጠው ቅድሚያ ሊሰጠው የሚገባው ጉዳይ መሆኑን አውቃለሁ። ከዛም አልፎ ያው በሕገ መንግስታችን አንቀጽ 3 ላይም የተቀመጠ ነገር አለ። አሁን ኮከቡ አለ መሀል ላይ ኮከቡ በራሱ ትልቅ እንትን ነው። ኔሽን ቢልዲንግ ላይ የምንጠቀመው የብሔር ብሔረሰቦች አንድነትን የምናይበት ጉዳይ ነው። በህይወት መስዋዕትነት የተገኘው ሰንደቅ ዓላማ ተማሪዎች በትምህርታቸው የተሻለ ውጤት በማምጣት ሌሎችም በተሰማሩበት የስራ መስክም የተሻለ አፈጻጸም በማስመዝገብ የተጀመረውን የልማት ጉዞ ማስቀጠል እንዳለባቸው አሳስበዋል። ተማሪ ኦቨር ከሚባለው በላይ ባንዲራ ማስጠራት አለበት። ምክንያቱም የዛሬ ትውልዶች የነገ ሀገር ተረካቢዎች ነን። ለዛ ይሄም ስላለ ተማሪ ኮንፊደንስ ኑሮት የትኛውን ቦታ ላይ ሆኖ ኢትዮጵያን ለማስጠራት ማድረግ አለበት። የትም ሀገር ቢኬድ ስለ ኢትዮጵያ በደንብ ለመናገር ኮንፊደንስ ያስፈልገዋል። ሜቢ ይሄ ተማሪ ደግሞ እዚች ላይ ቆሞ እንዲህ የተናገረ ሂዶ መናገር ካልቻለ ሌላ ቦታ ሂዶ ማውራት አይችልም። ስለዚህ ሁሉንም ነገር ካሁኑ እዚህ ግቢ ውስጥ ኮንፊደንስ ቢኖረው ብዬ አስባለሁ እና ትልቅ ደረጃ ላይ እንደርሳለን። በጣም ጥሩ ደረጃ ላይ እንደርሳለን ብዬ አስባለሁ። ዓላማው ዙሪያ በባንዲራው ዙሪያ ተማሪው መድገም ያለበት ጥሩ ውጤት በማስመዝገብ ጥሩ ስነ ምግባር በማሳየት ለወገኑ፣ ለቤተሰቡም፣ ለሀገሩም የበቃ እንዲሆን ነው የምፈልገው። ማድረግም ያለበት ይሄ ነው። ከሱ የሚጠበቀውም ጥሩ ውጤት ማስመዝገብ፣ አልባሌ ቦታ መሆን እንደሌለበት በሚገባው ቦታ ላይ ሆኖ አስፈላጊውን ነገር እያደረገ
ሁሉንም ነገር አክብሮ ተከብሮ እንዲኖር ምኞቴ ነው። ትናንት የነበረው የሰንደቅ ዓላማ ክብርን አጠናክሮ ከማስቀጠል አኳያ ክፍተቶች እንዳሉ ያነሱት አስተያየት ሰጪዎቹም በትኩረት ሊሰራ ይገባልም ብለዋል። አሁን ላይ ያለው ትውልድ ለሰንደቅ ዓላማ ያለው ክብር በጣም ዝቅተኛ ነው። አሁን መዝሙር ከመዘመር ጀምሮ አብዛኛው የሰንደቅ ዓላማ መዝሙር በብዛት አያውቀውም፣ ግጥሙን በስርዓት አያውቀውም። ይሄንን ብንማር በስርዓት ብናውቀውና ውስጣችን ላይ ያንን ስሜት ብናሰርጸው ያን ዓላማ ትልቅ ዓላማ ይኖረናል ማለት ነው። ለዚህ ሀገራችንን በስርዓት ለማሳደግ ወይም ዓላማ ኑረን ለመጓዝ ይጠቅመናል ማለት ነው። ለዚህ አሁን ያሰብኩት ዓላማ አለኝ ይሄንን ዓላማ ለማስከበር ለማን ነው የምሰራው፣ ከማን ጋር ነው የምኖረው የሚለውን ለማሰብ ሰንደቅ ዓላማ የማሰብ አለብኝ ማለት ነው። በመማርበት ሰዓት ሰንደቅ ዓላማ ሲወጣና ሲወርድ መንገደኛ ሁሉ መኪና ሁሉ ይቆም ነበር። አሁን ግን ልሉ ነው ያ መሆን እንደሌለበት ነው የሚገነዘበው እና ይሄን ለትውልዱ በደንብ ማስጨበጥ መቻል አለብን እና በደንብ ማስተማር አለብን። ከኛ ብዙ ነገር ይጠበቃል። ከመምህራኖች ብዙ ነገር እንደሚጠበቅ ነው የምንረዳው። ሰንደቅ ዓላማችን የውጭና የውስጥ ጠላቶቻችን ሊሰብሩት የማይችሉት የህብረ ብሔራዊነታችንና የሉዓላዊነታችን ምሽግ ነው ሲሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ ገለጹ። 18ኛው ብሔራዊ የሰንደቅ ዓላማ ቀን ፕሬዝዳንት ታዬ አጽቀሥላሴ፣ አፈ ጉባኤ ታገሰ ጫፉና ሌሎች የከፍተኛ የመንግስት ስራ ኃላፊዎች በተገኙበት በህዝብ ተወካዮች ምክር ቤት ተከብሯል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው፣ እንደሚከተለው ይቀርባል። 18ኛው ብሔራዊ የሰንደቅ ዓላማ ቀን ፕሬዝዳንት ታዬ አጽቀሥላሴ፣ አፈጉባኤ ታገሰ ጫፉና ሌሎች ከፍተኛ የመንግስት ስራ ኃላፊዎች በተገኙበት በህዝብ ተወካዮች ምክር ቤት ተከብሯል። ሰንደቅ ዓላማችን የውጭና የውስጥ ጠላቶቻችን ሊሰብሩት የማይችሉት የህብረ ብሔራዊነታችንና የሉዓላዊነታችን ምሽግ ነው ሲሉ የህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፉ ገልጸዋል። አፈጉባኤው አክለው በዚህ ወቅት በሰንደቅ ዓላማችን የብዝሃነታችንና የእኩልነታችን መገለጫችን ነው ብለዋል። የዘንድሮ የሰንደቅ ዓላማ ቀን የኢትዮጵያን የከፍታ ዘመን የሚያበስር ነው ያሉት አፈጉባኤው ዛሬ ብሔራዊ አርበኝነታችንን የምንቀሰቅስበት ታላቅ ዕለት ነው ሲሉም አክለዋል። አፈጉባኤው አክለው ሰንደቅ ዓላማችን ፈተናዎችን አብሮ በመሻገር አፍሪካዊ ተምሳሌት ሀገርን የመገንባት አቅማችንን የምናጎለበትበት ነው ሲሉም ተናግረዋል። ሰንደቅ ዓላማችን ዓለም አቀፋዊ ተጽዕኖ መፍጠሪያችንና የማንሰራራት ጉዞ አርማችን ነው ሲሉ ገልጸዋል። 18ኛው ብሔራዊ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን ሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ ተከብሮ ውሏል። በወረዳው ሰላምን ለማስፈንና የህግ የበላይነትን ለማስከበር የፖሊስ አመራርና አባላት ቅንጅት መጠናከር እንዳለበት የሳይለም ወረዳ ፖሊስ ጽሕፈት ቤት አስታወቀ። በወረዳው ለተከታታይ 2 ቀናት ሲካሄድ የቆየው የፖሊስ አመራርና አባላት ግምገማ ፖሊሳዊ ዲሲፕሊንን በጠበቀ መልኩ ተጠናቋል። ዘገባው የወረዳው መንግስት ኮሚኒኬሽን ነው። ክፍለ ዓላማው ያቀርበዋል። የግምገማው ዋና ዓላማ በየደረጃው ያሉ አንዳንድ የፖሊስ አመራሮችና አባላት ላይ የሚታየውን የተግባር አፈጻጸም፣ የአሰራርና የስነ ምግባር ግድፈቶችን እንዲሁም የአመለካከት ዝንፈቶችን ለማረም መሆኑን የወረዳው ፖሊስ አዛዥ ኢንስፔክተር ሀብታሙ አየለ ገልጸዋል። ኢንስፔክተር ሀብታሙ አክለውም ከዚህ ግምገማ ማግስት አባላት ለሀገራዊ ተልዕኮ ራሳቸውን በማዘጋጀትና ከህብረተሰቡ የሚነሱ የአገልግሎት አሰጣጥ ችግሮችን ለመቅረፍ እንዲዘጋጁ አሳስበዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ በማጠቃለያ መድረኩ እንደገለጹት የፖሊስ አመራርና አባላት የወረዳውን ህዝብ ሰላምና ደህንነት በመጠበቅ ልማት እንዲፋጠን ከምንጊዜውም በላይ በላቀ ቁርጠኝነትና ተነሳሽነት መስራት እንዳለባቸው አስገንዝበዋል። አቶ አማኑኤል አክለውም ፖሊስ ከህዝብና ከመንግስት የተጣለበትን ህዝባዊና መንግስታዊ አደራ የሚወጣ በስራና በስነ ምግባር የተመሰከረለት በሙያ ብቃት የታነጸ ብልሹ አሰራሮችን የሚጸየፍ በህዝብ ዘንድ ተአማኒነትን ያተረፈ ሊሆን እንደሚገባም ተናግረዋል። የሳይለም ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ዳንኤል ኤፍሬም በበኩላቸው በህዝብና በፖሊስ መካከል ያለውን ግንኙነት ማጠናከርና ሰላምን በሚያጸኑ ጉዳዮች ላይ ትኩረት አድርጎ መስራት ከሁሉም ወገን የሚጠበቅ ተግባር ነው ሲሉ ተናግረዋል። አቶ ዳንኤል አያይዘውም ፖሊስ ህብረተሰቡን የማገልገል ግዴታውን የሚጀምረው የተግባሩ ባለቤት በመሆንና ከባለድርሻ አካላት ጋር ከመቀናጀት በተጨማሪ በተጠያቂነት መርህ መንቀሳቀስና ከየትኛውም አድሏዊ አሰራር ነፃ መሆን ሲችል ነው ብለዋል።
በግምገማው ከተሳተፉት መካከል ዋና ሳጅን አክሊሉ ማሮና ዋና ሳጅን አልማዝ ወልደ ገብርኤል በሰጡት አስተያየት የግምገማ መድረኩ አስተማሪና ለቀጣይ ተግባራት ብቁ የሚያደርግ ከመሆኑም ባሻገር በ2017 በጀት ዓመት በተለያዩ ዘርፎች የተመዘገቡ ጠንካራ ጎኖችን ለማስቀጠልና የታዩ ጉድለቶችን በማረም ለፖሊሳዊ ግዳጅና ተልዕኮ ዝግጁ የሚያደርግ መሆኑን ገልጸዋል። ክቡራን ተመልካቾቻችን ምርጫችሁን ከፋ ቴሌቪዥን አድርጋችሁ ስለተከታተላችሁ እያመሰገን የዛሬውን ዘገባ በዚሁ አበቃን። ዜናዎቹን እየመራው ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በሌላ በኩል ሰላም